ኢስላምን ለማፍረስ የሚሞክር በሙሉ ራሱ ይፈርሳል። ኢስላምን ለማዳከም የሚፈልግ በሙሉ ራሱ ይደክማል፣ ራሱ ይወገዳል። የእስላምን ምልክት ማጥፋት የሚፈልግ ሙስሊሞችን ግራ ማጋባት የሚፈልግ ኋላ ላይ ራሱ ነው ግራ የሚገባ፣ ራሱ ነው የሚወድቀው። ዓድ፣ ተሙድ፣ ፊርዓውን፣ ቃሩን፣ ሃማን፣ አቡ ጃህል፣ አቡ ለሃብ የት ገቡ? የት አሉ? እስላምን ምኑን ጎዱት? ማፈሪያ ሆነዋል። የአቡ ለሃብ ልጅ ነኝ እኔ የፍርዓውን ዘመድ ነኝ ብሎ የሚፎክር አንድም የለም። እነሱም ጠፍተዋል፣ ስራቸውም ጠፍተዋል። አቅል ያለው ግን ከነሱ ሊማር ይገባዋል። እስከነ ሙሉ ሰራዊታቸው አና ረቡኩም ልዓላ ያለው ፍርዓውን፣ ቡኽቱ ነስር፣ ሌሎችም እስላምን አልጎዱትም። ነቢያትን አዛ አድርገዋል። የነቢያትን ጉዞ ለማስቆም ሞክረዋል፣ ግን አልተሳካላቸው። ወንጀላቸውን ውርደታቸውን ተከናንበው ወደ ጀሃነም ወርደዋል። ኢስላም ግን አለሁንም ነገም ይቀጥላል። አቅል ያለው ከአቡ ጃህል ከአቡ ለሃብ ከፊርዓውን ተምሮ ከእስላም ጋር ጸቡን ሊያቆም ይገባል። ነቢዩ ዓለይሂ ሰላቱ ወሰላም